ሰላም የፊታውራሪ ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ይህ ሳምንታዊ የማርኬት አናሊሲስ የምናደርግበት ወይም ደግሞ እይታችንን የምናካፍልበት ሰዓት ነው። ከዚህ በፊት እንግዲህ ሜንሽን ያደረግናቸውን ነገሮች ጀምረን አሁን ከረንትሊ እስካሉት ነገሮች ድረስ ዲስከስ እናደርጋለን። ከዚህ በፊት እንግዲህ ሜንሽን እንዳደረግነው ይሄ 7477 የሚባለው ፖይንት ከተገለበጠ በኋላ እንደ ስዊንግ ፖይንት ያገለግላል ብለን ነበረ። እሱ እንግዲህ እንደ ስዊንግ ፖይንት ሆኖ እያገለገለ ነው የሚገኘው። ኦል ታይም ሃይ ሰጥቶናል። ኦል ታይም ሃይ በሚሰጥበት ሰዓት ሞር ኦፍ ሲኩዌንስ ጋር ቤዝ ያደረጉ ነገሮች በጣም ወርክአውት የሚያደርጉበት ታይም ነው። አግሬሲቭ የሆነ ሙቭመንትም ስለሚኖር በተለይ ከሲ ፖይንት እየተነሳን የምንሰራቸው ሲኮንሶች ሞር ውጤታማ ያደርጉናል ብዬ አምናለሁ ማለት ነው። ስለዚህ ይሄ የሚቀጣጠሉ አይነት የሲኮንስ አይነቶች ሞር ኦፍ ጥሩ ሴታፖችን ይሰጡናል። የእነሱን አክቲቬሽኖች እየጠበቃችሁ ትሬዶችን ቴክ ብታደርጉ ጥሩ ነው ብዬ ሪከመንድ አደርጋለሁ ማለት ነው። እንግዲህ ታርጌት ሌቭላችን የሚሆነው 45 ቤት ነው። 4581 እስከ 4560 አካባቢ ያለው ታርጌት ሌቭላችን ነው። ሞር ኦፍ 4580 ታርጌታችን ነው። ስለዚህ እዛ እስከሚደርስ ድረስ ያሉ ሲኮንሶችን እየተከተልን ትሬዶችን ቴክ ማድረግ እንችላለን ማለት ነው። ኦቨር ኤክስቴንድድ የሆነ ሲኩዌንስ ነው። ኦቨር ኤክስቴንድድ የሆነ ሲኩዌንስ ስለሆነ ታርጌት ሌቭልን አግሬሲቭሊ መንካት ባህሪ ያለው አንድ ኤክስፔክቴሽን ነበረን። መጀመሪያ ከዚህ ከቢ ሌቭል የተነሳው ሲኩዌንስ እሱ 38%ን ይሰጣል የሚል ኤክስፔክቴሽን ነበረ። ነገር ግን 38ን ሳይሰጥ ከዚህ ፖይንት ላይ ሲኩዌንስ ክሬት አድርጎ እየተንቀሳቀሰ ይገኛል ማለት ነው። በዛም መሰረት ነው ፕራይስ እንደዚህ አግሬሲቭ ሆኖ እየተንቀሳቀሰ ያለው። ሎወር ታይም ፍሬም ላይ ሲኩዌንሶች አሉ። ወደ 45 ሚኒት ምናምን ስንወርድ ሲኩዌንሶች አሉ። እነሱ ሲኩዌንሶች ታርጌት ሌቭላቸውን ሪች እያደረጉ ነው የሚገኘው ማለት ነው። ታዲያ ታርጌት ሌቭላቸውን ሪች ካደረጉ በኋላ ሲኩዌንሶችን እየቀጣጠልን እየሰራን መሄድ እንችላለን ማለት ነው። ከታርጌት ሌቭላቸውን ሪች ካደረጉ በኋላ ያለውን ሎስት ፖይንት በመውሰድ ማለት ነው። ከረንትሊ አሁን ይሄንኛው ሲ ሌቭል ከተነካ በኋላ እንትን ማድረግ እንችላለን። የዚህንን የወጣውን ሎው እሱን ፖይንት መሰረት አድርገን ሾርት ተርም የሆኑ ሲኩዌንሶችን እየሰራን እየተከተልነው ፕራይሱን መሄድ እንችላለን ማለት ነው። ከዚህ ላይ ይህንን ሲኩዌንስ እንደዚህ ማግኘት እንችላለን። ከዚህ በፊት ከነበረው ሎም ተነስተን ይችኛዋን ሎ እናገኛታለን። ልክ በእንደዚህ አይነት መልኩ ሲኩዌንሳችን እየቀጣጠልን የት ቦታ ላይ ሪች ሊያደርግ እንደሚችል እያንዳንዱን እየተመለከትን ፕራይሳችንን ፎሎ አፕ ማድረግ እንችላለን። ስለዚህ በዚህ መሰረት ሎወር ታይም ፍሬም ላይ ያሉ ሲኩዌንሶችን እየተከተላችሁ መቀጠል ትችላላችሁ። ይሄ በዚህ ሳምንት ውስጥ እንግዲህ በተለይ ሐሙስና አርብ ባንክ ሆሊዴይ የሚበዛበት ታይም ነው የሚሆነው። ስለዚህ የተወሰነች ታይም ብቻ ሊሆን ይችላል ማርኬቱ ወርክአውት ሊያደርግ የሚችለው። ስለዚህ ቤተር ዌይ እንትን ማድረግ ይሄ ሞር ኦፍ ዛሬና ነገ ላይ እንቅስቃሴ ይኖራል ተብሎ ይታሰባል፣ ማክሰኞና ሮብ ላይ። ስለዚህ እነሱን ታይሞች ተጠቅሞ ትሬድ ለማድረግ መሞከር በጣም ማርኬት የሚዘጋባቸውን ሰዓቶች በአይደንቲፋይ ማድረግ እና ጥንቃቄ ማድረግ ይፈልጋል። አንዳንድ ወጣ ያሉ እንቅስቃሴዎችንም ልናይ ስለምንችል ኦቨርኦል ከፍተኛ የሆነ ጥንቃቄ ነው የሚፈልገው። በዚህ ሳምንት እንግዲህ የታርጌት ሌቭሉን ሪች አድርጎ የተወሰነ ኮንሶሊዴሽን ልናይ እንችላለን። እንደዚህ አይነት ነገሮች ስላሉ ኦቨርኦል ከምንም በላይ ጥንቃቄ ይፈልጋል በእያንዳንዱ ሙቭመንታችን። ይሄንን ሪከመንድ ማድረግ እፈልጋለሁኝ። ከዛ በተረፈ ግን
ሎወር ታይም ፍሬም ላይ ያሉ ሲኩዌንሶችን እያንዳንዱን እየተከተልን ትሬዶችን ቴክ ብናደርግ ውጤታማ ያደርገናል ብዬ አስባለሁኝ። መልካም ቆይታ ይሆንላችሁ። መልካም ጊዜ። ቀሪውን ቻናል ላይ የምንለቃቸውን ሲኩዌንሶች እየተከታተልን አፕዴት እየተደራረግን እንቀጥላለን። እስከዛው መልካም ቆይታ ይሆንላችሁ። መልካም ጊዜ